ዜማ ድሬክ ሄድሽ በኋላ በጣም ጠፋሽ። እሷ እኮ እንደዚህ ናት። የምትፈልገውን ነገር ካገኘች በኋላ ሰው አታስታውስም። ወይ ሃኒ ጸባይሽ ልጡጥ ያለው ለዚህ ነው እንዴ? ታዲያ ለምን ይመስልሻል ከድሮ አመሌ እንደዚህ የተቀየርኩብሽ? የነገሮች አለመገጣጠም ነው። የድሬ ሰው መች ማስመሰል ያቀና። ታዲያ ዜማ እኮ ግማሽ አዲስ አበባ ግማሽ ድሬዳዋ ናት። በሁለት ማንኪያ መብላት ለምዳ እንዴት ነው ማስመሰል ማችል? እና ሙሉ ለሙሉ ሙዚቃ ለመስራት መጣሽ? ደስ አይልም? በእርግጠኝነት ከአንድ ቤት ሁለት ኃይለኛ ሙዚቀኞች እንደሚወጡ አልጠራጠርም አይደል? ታዲያስ ሀገር ምድሩ ነው የምናንቀጠቅጠው። በዛ ላይ ሃኒ ጊታር ተገዝቶላታል። በሱ ሁለታችንም ታስለምደናል። ደግሞ ለእናንተ የትንሽ መብታችሁ ነው። የፈለጋችሁትን ነገር ነው ማስተምራችሁ። ያሬዶ ኮንሰርቱ እንዴት ነበር? ዋው በጣም ደስ የሚል ነበር። ህዝቡ አድናቆቱን በደንብ ነው የገለጸልን። በጣም ደስ ብሎኛል። እንዴ ያሬዶ ኮንሰርት መስራት ጀመርክ? አንቺ ስለጠፋሽ ሁሉም ሰው በቆምበት የሚጠብቅሽ ነው እንደሚመስልሽ? እና ዛሬ ቤት ነው የምትውሉት? አይ እኔ አንተ ስቱዲዮ እመጣለሁኝ። ካልደከመህ አንዳንድ ነገሮችን ታሳየኛለህ። በደስታ በዛውም ዜማ ቤት እንታየው።